ሰላም የ12ኛ ክፍል ተማሪዎች እንደምን አላችሁ? ያው ማትሪክ ውጤት ስለመጣላችሁ እንኳን ደስ አላችሁ ማለት እፈልጋለሁኝ። ያው ይሄን ያህል ዓመት ሰው ለፍቶ 12 ዓመት ያህል ለፍቶ እንደዚህ ውጤት ሲመጣ ወደ ዩኒቨርሲቲ ደግሞ ስትቀላቀሉ በጣም ደስ ይላልና እንኳን ደስ ያላችሁ። ከዛ ሲቀጥል በጣም የሚጠቅማችሁን ነገር ለማጋራት እወዳለሁኝ። በጣም አስፈላጊ ነውና ለእናንተ ይሄን ቪዲዮ እስከ መጨረሻው ድረስ ይዩት። ምንድነው የማጋራችሁ ነገር በቃ ሰባት ፍሬ ነገሮችን ማወቅ ያለባችሁ ነገሮች ስላሉ እነሱን አጋራችኋለሁ። ምንድነው እሱም የማጋራችሁበት ምክንያት ምንድነው የዩኒቨርሲቲ አመራረጥ ነው። ያው ይሄን ያህል ዓመት ለፍታችሁ 12 ዓመት ሙሉ ተማሪ ለፍቶ የሚፈልገውን ከልጅነቱ ጀምሮ የሚፈልገው ዲፓርትመንት የሚያጠናበት ሳይንስ እያሰበ መጥቶ በዩኒቨርሲቲ አመራረጥ ምክንያት የእሱን እቅድ እንዳይበላሽበት ብዙ ተማሪዎች ወይም ብዙ ምሁራኖች በዚህ ምክንያት የማይፈልጉትን ዲፓርትመንት አጥንተዋልና እናንተም እንደዚህ አይነት ነገር እንዲያጋጥማችሁ ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉት። በምን ምክንያት ነው ይሄን ነገር ላናሳካ የምንችለው የሚነውን ነገር እስከ መጨረሻው ተከታተሉ። በዚህ ቪዲዮ መልሳችሁን ታገኛላችሁ። የመጀመሪያው ምንድነው ዩኒቨርሲቲ ስመርጡ ጄኔሬሽን ማየት አለባችሁ ወይም ጉግል ማድረግ አለባችሁ። ጄኔሬሽን ስንተኛው ጄኔሬሽን ነው እኔ የምገባበት ዩኒቨርሲቲ፣ እኔ ላይ ስንተኛው ጄኔሬሽን ብቁ ነኝ። ያው ጄኔሬሽን ሲባል አንደኛ ጄኔሬሽን፣ ሁለተኛ ጄኔሬሽን፣ ሶስተኛ ጄኔሬሽን እና አራተኛ ጄኔሬሽን። አሁን በኢትዮጵያ እስካሁን ድረስ እስከ አራተኛ ጄኔሬሽን ነው የዩኒቨርሲቲዎች ጄኔሬሽን ያለው እስከ አራተኛ ትውልድ ድረስ ደርሷል። እና አንደኛ ጄኔሬሽን ስናየው ስለ አንደኛ ጄኔሬሽን ስናወራ ምንድነው ልዩነቱ ከሌሎቹ ዩኒቨርሲቲዎች ስንል የእንትኖቹ የዩኒቨርሲቲው ማለት ግብአቱ በጣም ፉል ነው። በቃ ላይብረሪው የመምህራኖቹ በጣም ታለንትድ የሆኑ የብዙ ጊዜ ልምድ ያላቸው መምህሮች ናቸው። ከዛ ሲቀጥል ዩኒቨርሲቲው ስኮላርሺፕ ምናምን ይሰጣል። በጣም ብዙ ጥቅም አለው። አሁን ለምሳሌ ከአራተኛ ጄኔሬሽን ጋር ስታያይዙት በጣም የወረደ ነው። በቃ የአራተኛ ጄኔሬሽን ዩኒቨርሲቲ ማለት ገና ስኮላርሺፕ፣ እንደዚህ ማቴሪያሎች፣ ላብራቶሪዎች፣ ላይብረሪ፣ የዋይፋይ ምናምን አገልግሎት እና እንደገና ደግሞ ዩኒቨርሲቲው በየስርፋው ምሳሌ አሁን የባህር ዳር ዩኒቨርሲቲ እንደ ኤግዛምፕል ብነግራችሁ በጣም የተቀራረበ ነው ካምፓሱ። ከዛ ሲቀጥል የፈለጋችሁበት ክዳችሁ ዋይፋይ እንደገና ደግሞ ላይብረሪ ቤተ መጻሕፍት መጠቀም ትችላላችሁ በአቅራቢያችሁ ባለው እንትን ካምፓስ ማለት ነው። ከዛ ሲቀጥል እንትን ፎርዝ ጄኔሬሽኖች ግን በቃ ከእንትን ከላብራቶሪ ማቴሪያል አንፃር ምናምን በጣም እንትን የወረዱ ናቸውና ከዛ አንፃር ነው ሊለዩ የሚችሉት። እና ፈርስት ጄኔሬሽን ስኮላርሺፕ አንፃር ከኢንተርናሽናል ሰርቲፊኬት ከመስጠት አንፃር ምሳሌ አሁን ባህር ዳር ዩኒቨርሲቲ ስለ ኢንጂነሪንግ ጉዳይ ብታዩት ኢንጂነሪንግ አሁን ኢንተርናሽናል ኢንጂነሪንግ ነው የሚሰጠው። ባህር ዳር ዩኒቨርሲቲ ኢንጂነሪንግ አለ ማለት አንድ ተማሪ የጃፓን ሄዶ የትም ሀገር ሄዶ ኢንጂነሪንግ ዲግሪ እንዳለው ወይም ኢንጂነሪንግ ሰርቲፋይድ እንደሆነ ነው የሚቆጠረውና ግን ፎርዝ ጄኔሬሽን ብከዱ ገና እንኳን አይደለም ኢንተርናሽናል ይታወቁ ገና ኢትዮጵያም ራሱ ብዙ ተማሪዎች ራሱ ብዙም አያውቋቸውም ገና። እና ለዛ ነው ልዩነታቸው ይሄ ነው። ታዋቂነት ምሳሌ አሁን ስራ ወጣችሁ ራሱ የት ነው የተማራችሁት የሚባል እንትን አለና ለዛ ነው የሚለያዩት። መለያቸው ይሄ ነው። ከዛ ሲቀጥል ፈርስት ጄኔሬሽን ዩኒቨርሲቲ የሚባሉት እነማን ናቸው ካላችሁኝ 8 ናቸው በኢትዮጵያ ያሉት ፈርስት ጄኔሬሽን ዩኒቨርሲቲዎች። እነሱ ማን ናቸው? አዲስ አበባ ዩኒቨርሲቲ አንደኛው ነው። ሁለተኛ ባህር ዳር ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ የሚታወቀው በጤና ሳይንስ እና በኢንጂነሪንግ ዘርፍ ይታወቃል። ባህር ዳር ዩኒቨርሲቲ አሁንም በኢንጂነሪንግ ዘርፍ። ጎንደር ያው እነዚህ ሶስቱ ያው አማራ ክልል ናቸው። ጎንደር በጤና ይታወቃል። ሐዋሳም ያው ሲዳማ ነው። እሱም ያው እንትን በጤና ነክ ነገሮች ይታወቃል። ከዛ ሲቀጥል ሀራሚያ። እነዚህ አንደኛ ጄኔሬሽን ዩኒቨርሲቲ ፈርስት ጄኔሬሽን ዩኒቨርሲቲ የሚባሉት ናቸው አሁን መጠቅስላችሁ። ከዛ አርባ ምንጭ፣ ጅማና መቀሌ የሚባሉት እነዚህ ዩኒቨርሲቲ ብትገቡ የተሻለ እንትን አቅም አለን የምትሉ ተማሪዎች ወይም እዚህ ዩኒቨርሲቲ ገብተን ፊት ማድረግ እንችላለን መቋቋም የተማሪውን ኮምፒቲሽን ሁሉንም ነገር ተቋቁመን መውጣት እንችላለን ታላችሁ እነዚህ 8ቱን ፈርስት ጄኔሬሽን ዩኒቨርሲቲዎች መምረጥ ትችላላችሁ ማለት ነው። እና ሰከንድ ጄኔሬሽን ዩኒቨርሲቲ የሚባሉት ደግሞ እነማን ናቸው? ያው እንትኑን ምንድነው ልዩነታችሁ ለምትሉት ጥያቄ ያው መጀመሪያ እንደገለጽኩላችሁ ነው። ያላቸው ግብአት ወይም ማቴሪያል የማሟላት እንትናቸው በቃ እና አገልግሎት የመስጠት እንትናቸው ይለያያል ነው። አሁን እዚህ ባህር ዳር ምሳሌ አሁን እኔ ያለሁት ባህር ዳር ነው። ባህር ዳር አሁን በፈልገው ታይም ማንኛውም ሰው በቃ አመት እስከ አመት ድረስ ላይብረሪ መጠቀም ይችላል ማንኛውም ሰው። ከዛ ሲቀጥል ደግሞ የላይብረሪ እንትናቸው በየስርፋው እንትናቸው ማለት ካምፓሳቸው በጣም የተቀራረበና በየስርፋው ማንኛውም ዲፓርትመንት የሚፈልገውን ስራ መስራት እንደሚችል በዚህ በኩል በቃ ፈርስት ጄኔሬሽን ዩኒቨርሲቲዎች አይታሙም። ፎርዝ ጄኔሬሽን ወይም ሰርድ እና ከዛ በላይ ያሉት ግን በቅርብ ጊዜም ከመመስረታቸው አንፃር ያው እዛ ጥሩ ሌክቸር የለም ምናምን እያልኩ አይደለም ግን በቅርብ ጊዜ ከመመስረታቸው አንፃር ያው የግብአትና የሌክቸሮች ትሬንድ ወይም በጣም ታለንትድ የሆኑ ሌክቸሮች አንፃር በጣም
የቅርብ ጊዜ የተመሰረቱ ዩኒቨርሲቲዎች ስለሆኑ ትንሽ ከዛ አንጻር ድክመት ሊኖርባቸው ይችላል ነው። እና ሰከንድ ጄኔሬሽን ዩኒቨርሲቲ የሚባሉት እነማን ናቸው? መጀመሪያው ደብረ ማርቆስ፣ ከዛ አክሱም ወይም ትግራይ ክልል ማለት ነው። ከዛ ደብረ ብርሃን ወሎ ዩኒቨርሲቲ ወይም ኮምቦልቻ፣ ሚዛን ቴፒ፣ ወላይታ ሶዶ፣ አምቦ ድላ ዩኒቨርሲቲ፣ እነ ሰማራ፣ እነ ጅግጅጋ እና ሜዳ ወላቦ። እነዚህ ደግሞ ምንድናቸው? ሳውዝ ዌስት አካባቢ ያለው ሚዛን ቴፒ የሚጨምረው ሰከንድ ጄኔሬሽን ዩኒቨርሲቲ ናቸው ማለት ነው። ከዛ ሲቀጥል ሰርድ ጄኔሬሽን ዩኒቨርሲቲ። ሰርድ ጄኔሬሽን የሚባሉት አዲግራት ዩኒቨርሲቲ፣ አዲግራት፣ መቱ ዩኒቨርሲቲ፣ ወልዲያ፣ ውልቂጤ እና ደብረ ታቦር፣ ዋቸሞ፣ አሶሳ፣ አርሲ፣ ጋምቤላ፣ ቡሌ ሆራ። እነዚህ ምንድን ናቸው? ሰርድ ጄኔሬሽን ዩኒቨርሲቲ ይባላል። ፎርዝ የሚባሉት ጂንካ፣ ቦንጋ፣ ወራቤ፣ እንጅባራ ዩኒቨርሲቲ፣ ደባርቅ፣ መቅደላ አምባ ዩኒቨርሲቲ ወይም ወሎ አካባቢ፣ ራያ፣ ደምቢዶሎ፣ ሰላሌ፣ ኦዳ ቡልታ የሚባሉት ደግሞ እነዚህ ደግሞ ናቸው ፎርዝ ጄኔሬሽን ዩኒቨርሲቲዎች። እና ተማሪ የት ነው መምረጥ ያለበት እና የት ነው እንድንመርጥ የምትመክረን የት እንድንገባ ነው የሚሻለው ምናምን ካላችሁኝ አሁን በምነግራችሁ 7 ፍሬ ነገሮች መሰረት ያደረገ ነው። እነሱ ምንድናቸው? የመጀመሪያው ጄኔሬሽኑ ብያቸዋለሁ። ጄኔሬሽኑን መሰረት አድርጋችሁ ነው። ያው የእናንተ አብዛኛውን ጊዜ ፈርስት ጄኔሬሽን እንደ አዲስ አበባ ዩኒቨርሲቲ፣ እንደ ባህር ዳር እና እንደ ጎንደር ዩኒቨርሲቲ ያሉ ዩኒቨርሲቲዎች ብዙ ጊዜ ተማሪ ይመርጣቸዋልና እናንተም ያው ያንን ነገር መሰረት አድርጋችሁ ብዙ ተማሪ ግን እንደኔ ሀሳብ የምነግራችሁ አቅም ያላችሁ ተማሪ በጣም ታለንትድ የምትሉ ተማሪዎች ፈርስት ጄኔሬሽን ዩኒቨርሲቲ ወይም ከሰከንድ ጄኔሬሽን ዩኒቨርሲቲ አትውጡ። ከዛ ሲቀጥል ደግሞ እንዲህ ያለ ተማሪ ነው የምትሉ ሰርድ ጄኔሬሽን ግቡ። ከዛ የፈርስት መጀመሪያ ዲግሪን ዝቅተኛ ዩኒቨርሲቲ ተምሬ ፋስትሬን ከፍ አድርጌ እማራለሁ የምትሉም ደግሞ ፎርዝም ሰርድ መግባት ትችላላችሁ። ምን መሰላችሁ? ምሳሌ አሁን በጣም አንተ ታለንት ወይም አንቺ ታለንትድ ነኝ ብለሽ ብትገቢ ባህር ዳር ዩኒቨርሲቲ ወይም አዲስ አበባ ዩኒቨርሲቲ ብትገቡ በጣም ታለንትድ የሆነ ተማሪ ይኖራል። ከዛ መሀል መቼም አንደኛው በጣም ሲበልጥ ሌላው እየሰነፈ ነው የሚሄደው። ግን ዝቅተኛ ዩኒቨርሲቲ አንድ ተማሪ ገባ ማለት ከሁሉም ሰነፍ መሀል አንድ ሰነፍ ይቅርታ ሰነፍ ያው ስላልኩኝ ሰነፍ አይባልም ማንኛውም ሰውና ያው ከሁሉም ተማሪ አንድ የተሻለ ተማሪ ቢኖር ያ ተማሪ ካሉት ተማሪዎች የሚታገል ወይም ትንሽ የሚያጠና ቢሆን ከዛ ዩኒቨርሲቲ አንደኛ ሊወጣ ይችላል ማለት ነው። ያ ማለት እሱ የሚበልጣቸው ግን ሌላ ዩኒቨርሲቲ ገብተው ውጤታቸው ወርዷል። ከዛ በኋላ ለስራ ፍለጋ ምናምን ሲወጡ የሚበልጠው ማን ነው ማለት ነው? ያ ዝቅተኛ ዩኒቨርሲቲ የገባው። ስለዚህ በዚህ ምክንያት ትጎዳላችሁ። ከዲፓርትመንት አንጻርም ለምሳሌ ሜዲሲን መግባት እያለባችሁ እናንተ በዩኒቨርሲቲ አመራረጥ ምክንያት አንደኛ ጄኔሬሽን ዩኒቨርሲቲ ገብታችሁ ተማሪ የሚበዛበት ዩኒቨርሲቲ ገብታችሁ እንዳትጎዱ ወይም ልትጎዱ እንዲያትችሉ ነው። ሁለተኛው ያው ዲፓርትመንት ነው። ዲፓርትመንት እንዲያጠቃላይ ጄኔሬሽኑ መሰረት ያደረገ ነው። ፈርስት ጄኔሬሽን ዩኒቨርሲቲ ላይ ዲፓርትመንት አገኛለሁ ለማለት በጣም ታለንትድ የሆነ ተማሪ መሆን ያለበት። በጣም ለምን ብዙ ተማሪ ስለሚበዛበት። ምሳሌ አሁን ባህር ዳር ዩኒቨርሲቲ በ2018 ዓመተ ምህረት 8000 ተማሪ ሲያስገባ ከኢትዮጵያ አንደኛ ነው በተማሪ በመቀበል። ሌላው ሐዋሳ ሁለተኛ ነው 5000 ተማሪ ነው ያስገባው። እና ባህር ዳር ዩኒቨርሲቲ አሁን በጣም ኮምፒቲሽን አለ። አስቡት እንግዲህ በጣም እንትን ስኮላርሺፕ እንትን ያሉ ተማሪዎች ሁላ ነው ባህር ዳር ዩኒቨርሲቲ የገባውና ከዛ ሁላ ተማሪ ከ8000 ተማሪ ያው ፊት አድርጌ እነዛ ጋር ተፎካክሬ ዲፓርትመንት የፈልገው ዲፓርትመንት እገባለሁ የሚል ተማሪ ነው እንግዲህ እንደ ባህር ዳር፣ አዲስ አበባ እና ሐዋሳ፣ ጎንደር የመሳሰሉት ዩኒቨርሲቲ ሊገባ የሚችለው ማለት ነው። ከዛ ሲቀጥል ምንድነው የኢንትራንስ ውጤትን መሰረት ያደረገ ነው። ምሳሌ አሁን አንዳንድ ዩኒቨርሲቲዎች ልክ እንደ ባህር ዳር አይነት ዩኒቨርሲቲዎች የኢንትራንስ ውጤትን ከ20% ይዙታል። ባህር ዳር ዩኒቨርሲቲ አሁን በ2018 የኢንትራንስ ውጤትን ከ20% ስለያዘው ማለት ነው። ሌላው ምንድነው ከስኮላርሺፕ አንጻር ይህን ስኮላርሺፕም ለማግኘት ያው መጀመሪያ እንደተነጋገር ነው ምንድነው የምትመርጡት የፈርስት ጄኔሬሽን ዩኒቨርሲቲ ነው። ፈርስት ጄኔሬሽን ዩኒቨርሲቲ ካልመረጠ ሰከንድ ጄኔሬሽን እና ፈርስት ጄኔሬሽን ካልሆነ የስኮላርሺፕ እድላችሁ በጣም የወረደ ነው የሚሆነው። ከዛ ሲቀጥል ምንድነው ስኮላርሺፕ ጋር የተያያዘ ነገር አንተ ምሳሌ አሁን በዚህ በኩል ፈርስት ጄኔሬሽን ምንም ፊት ባላረግም ብላችሁ ብትገቡ ምን መሰለው ጥቅማችሁ አንድ ተማሪ ስኮላርሺፕ ሲያገኝ ያ ተማሪ እንዴት እንደሄደ በምን ወይ እንደሄደ ምናምን ትማራላችሁ። ምንም የምትፈልጉ ዲፓርትመንት እንኳን ባትገቡ ከዛ ስኮላርሺፕ በምትገቡበት ዲፓርትመንት ስኮላርሺፕ የማግኘት እድላችሁ ይጨምራል ማለት ነው። ለምን ዩኒቨርሲቲው ከውጭ ከኢንተርናሽናል እንትኖች ጋር ድርጅቶች ጋር የተለያየ ኮኔክሽን ስላለው ከዛ አንጻር የትምህርት እድል የማግኘታችሁ እድላችሁ ከፍተኛ ይሆናል ማለት ነው። ሌላው ምንድነው ማስተር ዲግሪ የመስጠት ነው።
ምሳሌ አሁን በፈርስት ጄኔሬሽን ዩኒቨርሲቲዎች አንደኛ ዲግሪያችሁን ልክ ልጨርሱ 1 ዓመት 2 ዓመት እንደቀራችሁ ማስተራችሁን ያስጀምራችኋል። ላይክ እንደ ባህር ዳር እና አዲስ አበባ ዩኒቨርሲቲ እነዚህ ሁለቱ ዩኒቨርሲቲ አሁን የመጀመሪያ ዲግሪያችሁን 4ኛ ዓመት እንደጀመራችሁ ያኛውንም ሁለተኛ ዲግሪያችሁን ማስተራችሁንም የማስጀምር እንትን አላቸው። ለምን በጣም እንትኖች ዩኒቨርሲቲዎች በጣም ኃይለኞች ስለሆኑ በጣም ያደጉ ስለሆኑ በጣም የበለጸጉ ስለሆኑ እንደዚህም ያደርጋሉና ግን ፎርዝ አሁን ሰርድ ጄኔሬሽን እንደዚህ ያደርጋሉ ብትሉ በጣም ገና ስለሆኑ እንደዚህ ለማድረግ በጣም ይቀራቸዋል። ከዛ ሲቀጥል ምንድነው ስድስተኛው ላይ ደርሰናል። ስድስተኛው አይዲያ ምንድነው? ማተሪያል ምንድነው? የዩኒቨርሲቲው ያለው ማለት የላይብረሪው ሁኔታ፣ የመጽሐፍ አቅርቦት። አሁን ምንም መጽሐፍ ዩኒቨርሲቲ ገብታችሁ ፍሬሽማን ኮርስ ወይም ሌላ ዲፓርትመንት ኮርስ እንትኖች ኮርስ አውትላይን ወይም ይሄ ሞጁል ምናምን ነገር የሌለው ዩኒቨርሲቲ ሊኖር ይችላል። ገብታችሁ ላይብረሪ ገብታችሁ ምንም የለም በቃ በስልክ አንብብ ልትባል ትችላለህ። እና ከዛ አንፃር ማተሪያል የተሟላበት ዩኒቨርሲቲ የት ነው ብትሉኝ ፈርስት ሰከንድ ጄኔሬሽን ዩኒቨርሲቲዎች ሙሉ ማተሪያል ያሟሉ፣ በቃ ዩኒቨርሲቲው ላይብረሪያቸው ሙሉ የተሟላ 24 ሰዓት ኦንላይን የሚሰጥ ምንም ሊስተጓጎል የማይችል ነው እና እንደሱ አይነት ላይ ብትገቡ በጣም ትጠቀማላችሁ። ሌላው ምንድነው? አማውንት ኦፍ ስቱደንትን መሰረት ያደረገ ነው። እናንተ ዩኒቨርሲቲ ዲፓርትመንት ይቅርታ ዩኒቨርሲቲ ያመራረጣችሁ ይሄ አማውንት ኦፍ ስቱደንት ማለት እዚህ ዩኒቨርሲቲ ምን ያህል ተማሪ ይገባል፣ የትኛው ዩኒቨርሲቲ የትኛው ምን ያህል ተማሪ ይፈልገዋል የሚለው እሱም ላይ መሰረት አድርጋችሁ በየትኛው ዩኒቨርሲቲ ብገባ ለኔ በጣም አዋጭ ነው እና ተማሪ የማይበዛበት ብገባ ነው ለኔ ተማሪ ለኔ ምንም አይነት ኢፌክት አያመጣብኝም፣ እኔ የትኛውም ዩኒቨርሲቲ ብገባ ፊት አድርጌ እወጣለሁ የምትሉም ከሆነ ይሄ የእናንተ ውሳኔ ነው እና ምን ለማለት ፈልጌ ነው፣ በቤተሰብ በምናምን ወይም ሌላ ሰው ስላላችሁ እንዲያትወዣገቡ። አሁን እኔ ይህን ሀሳብ ላጋራችሁ የፈለኩት ብዙ ተማሪ በይህን ነገር ሳያቅ ዩኒቨርሲቲ መርጦ ገብቶ ከዛ በኋላ ይቆጫልና ወይ ርቆ የትም ይሄዳል ከአመራረጥ አንጻር። ምሳሌ አሁን ዘንድሮ መምረጥ ያለባችሁ እንዴት ነው? የምትፈልጉትን ዩኒቨርሲቲ አንደኛ ላይ ነው በቃ። ለምን ቢባል የተማሪው እንትን እያነሰ ነው የመጣው። አሁን 2019 2018 አሁን አይታችሁታል ምን ያህል ተማሪ እንዲያለፈ። ደግሞ አሁን ዘንድሮ 2019 ደግሞ አሁን በጣም አይታችሁታል ምን ያህል ተማሪ እንዲያለፈ እና የተማሪውን መጠን እያያችሁ ነው። እንትን አሁን አምና 2018 ሁሉም ተማሪ በመረጠው ነው ከስንት አንድ ነው እስከ 3 እስከ 4 ሄደበት እንጂ ውጤት የመጣለት ተማሪ በመረጠው ነው እየገባ የነበረው እና ሪሚዲያሎች ናቸው እስከ 10 እንደዛ የሚሄድባቸው። ያው ዝሮ እናንተ የሚሆናችሁን ዩኒቨርሲቲ አሁን ያለፋችሁ ውጤት ይመጣላችሁ የሚሆናችሁን ዩኒቨርሲቲ አንደኛ ደረጃ ላይ ማድረግ ነው በቃ። እናንተ አስባችሁ እዚህ ዩኒቨርሲቲ ብገባ ፊት አድርጌ እወጣለሁ በሚለው እዛ ላይ እንትናችሁን እዚህ ዩኒቨርሲቲ ብገባ ፊት አድርጌ እወጣለሁ የሚለውን የምትሉትን ዩኒቨርሲቲ እንድትመርጡ እላችኋለሁ። ያው እንዳትጎዱ በኋላ እንዳትቆጩ ከሚል ሀሳብ ነው። ስላዳመጣችሁኝ አመሰግናለሁ። ሌሎችም ቪዲዮዎች ያው በዙ ቻናል እለቅላችኋለሁ። እንደዚህ አይነት ጠቃሚ ቲፖች እንዲደርሳችሁ ሰብስክራይብ ላይክ አድርጉ፣ ቻናሉን አበረታቱ። አይዟችሁ ጠንክሩ። ያው ምንም አይደለም። ያው እናንተ 12ኛ ክፍል ማትሪክን አልፋችኋል አይደለም እንደዚህ ቀርቶ ውጤታማ እንድትሆኑ በሚል ወይም ዩኒቨርሲቲ አንጻር የምትፈልጉትን እንትን እንዳታጡ ከሚል